በእያንዳንዳችን ሰውነት ውስጥ ከ300 በላይ የሚሆኑ መርዛማ ንጥረ ነገሮች እንደሚገኙ ጥናቶች ያመለክታሉ። እነዚህ መርዛማ ንጥረ ነገሮች ደግሞ በጊዜ ከሰውነታችን ካልተወገዱ በጊዜ ሂደት የጤና እክሎችን ያስከትላሉ። ዛሬ ሁላችንም ሰውነታችን ከመርዛማ ንጥረ ነገሮች እንዴት አድርገን ማጽዳት እንደምንችል እንነጋገራለን። ይህ ሰውነታችን ከመርዛማ ንጥረ ነገሮች የማጽዳት ሂደት ዲቶክሲፊኬሽን ይባላል። ብዙዎቻችን ስለ ዲቶክሲፊኬሽን ሲወራ መርዛማ ንጥረ ነገሮችን ከሰውነታችን ስለማስወገድ ሲወራ ብዙ ጊዜ በሶሻል ሚዲያ እንደሚወራው ውድ የሆኑ ጁሶችን መጠጣት አለበለዚያም ደግሞ የተለያዩ ጾሞችን መጾም ወይም ደግሞ መጠጦችን መጠጣት ሊመስለን ይችላል። ነገር ግን እውነታው ከዚህ የተለየ ነው። ዛሬ እስከ መጨረሻው አብራችሁ ከቆያችሁ በዚህ ቪዲዮ ቶክሲኖች ወይም ደግሞ መርዛማ ንጥረ ነገሮች ምንድን ናቸው? እንዴትስ በሰውነታችን ውስጥ ይጠራቀማሉ? ከዛ በተጨማሪ ደግሞ ሰውነታችን በተፈጥሯዊ መንገድ እነዚህን መርዛማ ንጥረ ነገሮች እንዴት አድርጎ ማስወገድ እንደሚችል እንነጋገራለን። ከዛ ባለፈ ደግሞ ሰውነታችን እነዚህን መርዛማ ንጥረ ነገሮች በቀላሉ ለማስወገድ ይረዳው ዘንድ እኛ የሰውነታችን ተፈጥሮ እንዴት አድርገን ማገዝ እንደምንችል በቀላሉ ተግባራዊ የሚደረጉ ሳይንሳዊ ምክረ ሐሳቦችን አጋራችኋለሁ። እናንተ እስከ መጨረሻው አብራችሁ ይቆዩ። አዲስ ከሆናችሁ ደግሞ ይህንን የዩቲዩብ ቻናል ሳብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ ጋብዛችኋለሁ። ከዚያ ባለፈ ደግሞ ይህ ቪዲዮ ለብዙ ሰዎች እንዲደርስ ላይክ አድርጋችሁ ጀምሩ። ታዲያ እነዚህ በሰውነታችን ውስጥ ሊጠራቀሙ እኛንም ደግሞ ለጤና እክል ሊዳርጉ የሚችሉ መርዛማ ንጥረ ነገሮች ምንድን ናቸው? እነዚህ በሰውነታችን ውስጥ ሊጠራቀሙ የሚችሉ መርዛማ ንጥረ ነገሮች በዋናነት በሁለት ይከፈላሉ። የመጀመሪያዎቹ ሰውነታችን በራሱ የማብላላት ሂደቶች፣ የስራ ሂደቶች የሚፈጠሩ መርዛማ ንጥረ ነገሮች ወይም ደግሞ ቶክሲኖች ናቸው። ሁለተኛዎቹ መርዛማ ንጥረ ነገሮች ደግሞ ሰውነታችን ከአካባቢያችን ጋር ባለን መስተጋብር ከአካባቢያችን ወደ ሰውነታችን የሚገቡ ውጫዊ የሆኑ መርዛማ ንጥረ ነገሮች ወይም ደግሞ ቶክሲኖች ናቸው። ታዲያ አሁን ባለን የኑሮ ሁኔታ ለነዚህ መርዛማ ንጥረ ነገሮች የመጋለጥ ዕድላችን በከፍተኛ ሁኔታ እየጨመረ መጥቷል። ለምሳሌ እንኳ ብናይ በዓለማችን ላይ ከ800 ሺህ በላይ ኬሚካሎች ፈቃድ አግኝተው ለተለያዩ አገልግሎቶች እንዲውሉ ተፈቅደዋል። እነዚህ ኬሚካሎች ደግሞ በተለያየ ሁኔታ ወደ ሰውነታችን ሊገቡ ይችላሉ ማለት ነው። ከዛ በተጨማሪ ደግሞ በየዓመቱ ከ800 ሺህ ፓውንድ በላይ ጸረ አረም ኬሚካሎች ለግብርና አገልግሎት ይውላሉ። እነዚህ ለተለያዩ አገልግሎት የተፈቀዱ መርዛማ ኬሚካሎች ደግሞ በተዘዋዋሪ ወደ ሰውነታችን የመግባት ዕድላቸው በጣም ከፍተኛ ነው። በዚህ ምክንያት እንግዲህ በእያንዳንዱ ሰው በአማካኝ ከ300 በላይ የሚሆኑ መርዛማ ኬሚካሎች በሰውነታችን ውስጥ እንደሚኖሩ ጥናቶች ያመለክታሉ። እነዚህ መርዛማ ንጥረ ነገሮች ደግሞ በጊዜው ሰውነታችን ካላስወገዳቸውና መጠናቸው እየጨመረ ከሄደ በጤናችን ላይ እክልን ያስከትላሉ። ታዲያ እነዚህ መርዛማ ንጥረ ነገሮች በጊዜ ሂደት እየበረከቱ እኛም ተጋላጭነታችን በከፍተኛ ሁኔታ እያደገ ይሄድ እንጂ ሰውነታችን የራሱ የሆነ እነዚህን መርዛማ ንጥረ ነገሮች የሚያስወግድበት የተሰናሰለ ስርዓት አለው። ይህም መርዛማ ንጥረ ነገሮችን የማስወገድ ተፈጥሯዊ ስርዓት ዲቶክሲፊኬሽን ይባላል። ይህ ዲቶክሲፊኬሽን እንግዲህ በአንድ ጠንካራ የሰውነት አካል ክፍል የሚሰራ ሳይሆን የብዙ የሰውነት የአካል ክፍሎቻችን መዋቅራዊ አሰራርን የሚጠይቅ ሂደት ነው። ይህ የአሰራር ሂደት
ጤናማ ሆኖ ሲጠበቅ መርዛማ ንጥረ ነገሮችን ከሰውነታችን አስወጥቶ የማስወገድ ሂደቱ ጠንካራ ይሆናል ማለት ነው። በዚህ የዲቶክሲፊኬሽን ስርዓት ወይም ደግሞ መርዛማ ንጥረ ነገሮችን የማስወገድ ስርዓት ውስጥ የተለያዩ የሰውነት ክፍሎች ይሳተፋሉ። በዋናነት ጉበታችን ይሳተፋል፣ ኩላሊታችን ይሳተፋል፣ ቆዳችን ይሳተፋል፣ ትልቁ አንጀታችን ይሳተፋል፣ ሳምባችን ይሳተፋል፣ የሊምፋቲክ ስርዓታችን ይሳተፋል ማለት ነው። እነዚህ የሰውነት አካል ክፍሎች ተሰናስለው በአግባቡ መስራት ሲችሉ ሰውነታችን ከመርዛማ ንጥረ ነገሮች በቀላሉ ማጽዳትና ጤናማ መሆን እንችላለን። ይሁን እንጂ እነዚህ የሰውነት ስርዓቶች የተሰናሰሉ ቢሆኑ በሰውነታችን ውስጥ ያሉት መርዛማ ንጥረ ነገሮች ከሰው ከግለሰብ መጠኑ በእጅጉ የተለያየ ነው። ይህ ደግሞ የሆነበት የተለያዩ ምክንያቶች አሉ። ከነዚህ ምክንያቶች መካከል አንደኛው ያለን ለመርዛማ ንጥረ ነገሮች ተጋላጭነት ከግለሰብ ከአካባቢ የተለያየ ስለሆነ ነው። ይህም የሆነበት ምክንያት ደግሞ የአኗኗር ዘይቤያችን፣ የስራ ሁኔታችን ከሰው የሚለያይ ስለሆነ ነው። ሌላኛው ደግሞ መርዛማ ነገሮችን የሚያስወግደው የተፈጥሮ ስርዓታችን ከሰው የተለያየ ነው። አንዳንዶቻችን በዘር በጄኔቲክስ ምክንያት እነዚህ መርዛማ ንጥረ ነገሮች አብላልተው ከመርዛማነት መርዛማ ወዳልሆኑ ንጥረ ነገሮች የሚቀይሩ ሆርሞኖቻችን በተወሰነ መንገድ ዳተኛ ሊሆኑ ይችላሉ። ከዚያም ባለፈ ደግሞ አንዳንድ አካሎቻችን የሁላቸውም የጤና ደረጃቸው ተመሳሳይ አይደለም። አንዳንዶቻችን ላይ አንዳንድ አካሎቻችን የጤና እክል የገጠማቸው የሆኑና ይህ የዲቶክሲፊኬሽን ስርዓት ከባድ ይሆናል። በሶስተኛ ደረጃ ትኩረት ልናደርግበት የሚገባው ነገር ደግሞ በዕለት ተዕለት ኑሯችን አንዳንዶቻችን ሰውነታችን መርዛማ ንጥረ ነገሮችን ለማስወገድ የሚያደርገውን ሂደት አጋዦች ስንሆን፣ አንዳንዶች ደግሞ ሰውነታችን መርዛማ ንጥረ ነገሮችን ለማስወገድ በሚያደርገው ጥረት ተቃራኒ እንቆምና ተቃራኒ የሚያስቆመን የህይወት ዘይቤያችን ሊሆን ይችላል፣ ስራችን ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። በዚህ ምክንያት በሰውነታችን ውስጥ የሚጠራቀሙ መርዛማ ኬሚካሎች በከፍተኛ ሁኔታ ከሰው የተለያዩ ሊሆኑ ችለዋል ማለት ነው። ታዲያ ሰውነታችን ውስጥ መርዛማ ንጥረ ነገሮች ወይም ደግሞ ቶክሲኖች በከፍተኛ ሁኔታ የሚጠራቀሙት መቼ ነው? አብዛኛውን ጊዜ እነዚህ መርዛማ ኬሚካሎች ወይም ደግሞ ቶክሲኖች በከፍተኛ ሁኔታ ሰውነታችን ውስጥ የሚጠራቀሙት አንደኛ ለእነዚህ መርዛማ ንጥረ ነገሮች ተጋላጭነታችን በከፍተኛ ሁኔታ ሲጨምር ነው። በሁለተኛ ደረጃ ደግሞ ሰውነታችን እነዚህን መርዛማ ንጥረ ነገሮች የማስወገድ አቅሙ ደካማ ሲሆን ነው። በሌላ ደረጃ ደግሞ ሰውነታችን እነዚህን መርዛማ ንጥረ ነገሮች ለማስወገድ የሚያደርገውን ጥረት ማገዝ ሳንችል ስንቀር ወይም ደግሞ ከሰውነታችን የተፈጥሯዊ ስርዓት በተቃራኒው ስንቆም ሰውነታችን በበቂ ሁኔታ እነዚህን መርዛማ ንጥረ ነገሮች ከሰውነታችን ማስወጣት ሳይችል ይቀራል። ታዲያ ሰውነታችን እነዚህን መርዛማ ንጥረ ነገሮች በአግባቡ ማስወገድ ያልቻለ ጊዜ በሰውነታችን ላይ የተለያዩ አይነት ምልክቶችን ያሳያሉ። ከነዚህ ምልክቶች መካከል ከፍተኛ የድካም ስሜት ሊያሳዩን ይችላሉ። ከዚያ ባለፈ ደግሞ የእንቅልፍ መዛባት ችግሮችን ያመጡብናል። የምግብ አለመፈጨት፣ ከፍተኛ የሆነ የሆድ የመነፋት ችግር፣ የምግብ ፍላጎት መጨመር ሊሆን ይችላል። የምግብ ፍላጎት መቀነስ ሊሆን ይችላል። እንደየ መርዛማ ንጥረ ነገሩ አይነትና ባህሪ ሊለያይ ይችላል። እንዲሁም ደግሞ ከፍተኛ የሆነ ክብደት መጨመርንም ሊያስከትሉብን ይችላሉ። ባለፈ ደግሞ የአእምሮ መነቃቃት መቀነስ፣ የወሲባዊ ፍላጎት መቀነስ፣ እንዲሁም ደግሞ በቆዳ ላይ የሚታዩ ሽፍታዎች መጨመር፣ የመገጣጠሚያ ህመሞች መጨመር እንዲሁም በአጠቃላይ የሰላም የማጣት ስሜታችን በከፍተኛ ሁኔታ እየጨመረ ይሄዳል ማለት ነው። ከነዚህ ስሜቶች አልፎ ደግሞ እነዚህ መርዛማ ንጥረ ነገሮች በከፍተኛ ሁኔታ እየተጠራቀሙ በጊዜ መፍትሄ ካላበጀንላቸው ደግሞ አሁንም ስር የሰደዱ በሽታዎችን ያስከትሉብናል ማለት ነው። ለምሳሌ በእነዚህ
በተጠራቀሙ መርዛማ ንጥረ ነገሮች ምክንያት የሚከሰቱ ስር የሰደዱ በሽታዎችን በምናይበት ጊዜ ከፍተኛ የሆነ ውፍረት፣ አይነት 2 የስኳር በሽታን መውሰድ እንችላለን። ከፍተኛ የሆነ የተጋነነ የአለርጂ ህመሞችን መውሰድ እንችላለን። ካንሰርን ማየት እንችላለን። መካንነትን ሊያመጡብን ይችላሉ። አጠቃላይ የስሜት መዋዠቅን ሊያመጡብን ይችላሉ። እንዲሁም ደግሞ የአእምሮ የነርቭ ህዋሳትን ጤናማነት በማዛባት የመርሳት በሽታ እንደ ዲሜንሻ አይነት በሽታዎችንም ሊያመጡብን ይችላሉ ማለት ነው። ይሁን እንጂ ሰውነታችን በአግባቡ እገዛ ካደረግንለትና ከጎኑ ከቆምነ ግን እነዚህን መርዛማ ንጥረ ነገሮች በቀላሉ የሚያስወግድበት ራሱን የቻለ ስርዓት አለው። ይህ ስርዓት እንዴት ነው የሚሰራው የሚለውም በምናይበት ጊዜ መጀመሪያ እነዚህ መርዛማ ንጥረ ነገሮች አብዛኛውን ጊዜ ከቅባት ጋር ተጣብቀው የሚገኙ ስለሆነ ከዚህ ቅባት ላይ ያለያያቸዋል። እነዚህ መርዛማ ንጥረ ነገሮች ደግሞ ከቅባት ጋር ከተለያዩ በኋላ በውሃ በቀላሉ በሰውነታችን ውስጥ እንዲሟሙ ያደርጋቸዋል። ታዲያ ልብ ማለት ያለብን ከቅባት የተለዩ እነዚህ መርዛማ ንጥረ ነገሮች በጊዜ መርዛማነታቸውን ካልቀነስናቸው በሰውነታችን ላይ ከፍተኛ የሆነ ጫና ያደርሳሉ። ለዚህም ሰውነታችን ራሱን የቻለ ምላሽ ይሰጣል። ይህ ምላሽም እንግዲህ እነዚህን መርዛማ ንጥረ ነገሮች የሚያረክስበት፣ መርዛማነታቸው እንዲቀንስ የሚያደርግበት የራሱን የቻለ ስርዓት አለው። ይህ ስርዓት እንግዲህ ኒውትራላይዜሽን ይባላል። ከዚያ ባለፈ ደግሞ እነዚህ መርዛማነታቸው እንዲቀንሱ የተደረጉ በቀላሉ በውሃ እንዲሟሙና ከሰውነታችን በቀላሉ እንዲወገዱ የተዘጋጁ መርዛማ ንጥረ ነገሮች ደግሞ የግድ ከሰውነታችን በሽንት መልክ፣ በላብ መልክ እንዲሁም ደግሞ በሰገራ መልክ፣ በካርቦን ዳይኦክሳይድ መልክ ከሰውነታችን የግድ መወገድ ይጠበቅባቸዋል። እነዚህን ነገሮች ሁሉ ለመስራት ሰውነታችን የራሱን ሂደት ሲተገብር እኛ ደግሞ ለዚያ ሂደት አመቺ የሆኑ ግብዓቶችን ማቅረብ ይጠበቅብናል።